ተወዳጆቹ እንዴት ሰነበታችሁ? ተወዳጅ ሙቪስ ላይ ትገኛላችሁ። ያለፈው ኤፒሶድ እንዴት ነበር? እጅግ አጓጊ እንደነበር አንጠራጠርም። ከዛ የቀጠለ ዛሬውን ኤፒሶድ ለእናንተ ስናቀርብ በደስታ ነው። አንድ ጊዜ ግን እስኪ ላይክ አድርጉ፣ ሰብስክራይብ ብዙዎቻችሁ አድርጋችሁ። በጣም ጥሩ። እሺ እንቀጥላለን። ዛሬ ኤፒሶድ 23 ወይዘሮ ሩቻን በሚኔ እርግዝና ብግን እንዳለች ይመስላል። ወደ ሚኔ ወዳለችበት ቤት ትሄዳለች። ከፍታም ስትገባ ሚኔ ቤት ውስጥ አልነበረችም። ነገር ግን አንድ ነገር ታያለች። ግድግዳ ላይ ሚኔና ሶመር አብረው በተነሱት ፎቶ የተከበበ የእርግዝና አልትራሳውንድ ውጤት። ተናዳም ገንጥላ ታነሷለች። ታዲያ ሚኔ ከቱርጋን ጋር ሻይና ቡና ተባብለው ስትመለስ ወደ ቤቷ ወይዘሮ ሩቻን ተቀምጣ ታገኛታለች። በቀጥታም ንግግሯን ትቀጥላለች። ቆይ ግን እኔ ሁልጊዜ ቤት ውስጥ አንቺን ለማግኘት እገደዳለሁ ማለት ነው ብላ እይታዋን ወደ ግድግዳው ስትመልስ የእርግዝና ውጤት ተነስቷል። ወይዘሮ ሩቻንም ወረቀቱን ይዛባት መታ እያሳየቻት ምንድነው ይሄ ብላት ፊቷ ላይ ትወረውርባታለች። በተመሳሳይ ሰዓት ቱርካን በተመደበላት መኪና ሚኔን ስትሸኛት የረሳችውን ዶክመንት እንዳለና ለሹፌሯም እባክህ እንድንመልስላት ሚኔ የረሳችውን ዕቃ ወደኋላ ተመለስ ትለዋለች። እዚህ ጋር ወደ ሚኔና ሩቻን ስንመለስ ሚኔ ለተጠየቀችው ጥያቄ ቀጥ ብላ አዎ እኔ ከሶመር አርግዣለሁ ብላ ታፈርጠዋለች። እኔ የአንቺን የልጅ ልጅ በሆዴ ተሸክሜያለሁ። ስለዚህ አንቺን ይሄ እየተፈጠረ ስላለው የማይረባ ነገሮች በሙሉ ፍጻሜ ትሰጫችኋለሽ። ሚኔ በጣም ዘግይቷል፣ ልጁም ይወለዳል፣ እኔ የልጅ ልጅ እሰጥሻለሁ ስትል የነበረውን እንደተፈጠረ በሩ ይንኳኳል። ሚኔ ወደ በሩ ስትሄድ ቱርካን መሆኗን ስታውቅ ወደ ሩቻን ዞራ ሰርፕራይዝ ቱርካን ነች ትላታለች ለማብሸቅ። እሷን በቆመችበት ደግሞ ቱርካን እዚህ ምን ታደርጋለች ስትላት ሚኔ መልሳ ዛሬ ፖስታ ቤት የአባቷ ቢሮ ተገናኝተን ነበር፣ እኔ የምወስደው ዶክመንት ስለነበረኝ ከዛም አብረን ሻይ ቡና ተባባልን ስትላት ሩቻን ይኸውልሽ እንድትገባ እንዳታደርጊያት፣ በሩን ክፈችና የሆነ መልስ የምትሄድበት ነገር ፈጥረሽ መልሻት ትላታለች። አሁን ወይዘሮ ነስሪን በሁለት ሴት ልጆቿ ታጅባ ከትምህርት ቤት ወደ ቤት እየተመለሱ ልክ ቤት እንደደረሱ ሁለታችንም ላወራችሁ እፈልጋለሁ ትላችኋለች። እዚህ ጋር ወይዘሮ ሩቻን በእውነት የሶመር መሆኑን ልጁ ማረጋገጥ እፈልጋለሁ ብላት ወይዘሮ ሩቻን ሚኔን ይዛት ወደ ሆስፒታል ሄደው ሲወጡ ሚኔ እንግዲህ ትላታለች፣ ሰማሽ አይደል ዶክተር ያለውን፣ እኔ እንደዚህ ያለ ሪስክ ውስጥ ራሴን መክተት አልፈልግም። ልጁ በእውነት የሶመር ነው። እኔ እና እሱ ለረጅም ጊዜ አብረን በፍቅር አሳልፈናል ትላታለች። ወይዘሮ ሩቻን መልሳ እንግዲያውስ አጋዥ ይቀጥርልሻለሁ፣ ልጁም እስኪወለድ ድረስ አንቺ የኔ ኃላፊነት ነው የምትሆኙ፣ ከዛም ልጁ የማን እንደሆነ ማረጋገጥ እንችላለን እና ታዲያ መቼም ለቱርካን እንዳትነግሪያት ብዬ ማስጠንቀቅ ያለብኝ አይመስለኝም ብላ ትነግራታለች። እዚህኛው የፊልሙ ክፍል ሳዳይክ ከስራ ተመልሶ በር ላይ ነስሪን ትከፍትለትና ሰላምታ ከተለዋወጡ በኋላ ዛሬ ፋቲን አገኘሁት፣ እኔ ይሄ ነገር ምንም ደስ እያለኝ አይደለም ስትለው እሱም የሰሞኑ ንግግራቸው ትዝ ብሎት እሺ እኔ የሆነ ነገር አድርጋለሁ አንቺ አትጨነቂ ይላትና እጁን ሊታጠብ ኮቱን ይሰጣትና ወደ ውስጥ ይገባል። እሷም ኮቱን ልትሰቅልለት ስትል አንድ ወረቀት መሬት ላይ ወድቆ ታያለች። ወረቀቱንም ከፍታ ስታየው የዶኒዩሽ ፍቅረኛ ሰጥቷት የነበረው ሀብል አንድ ላይ ክንፎችሽ ከአንቺ ጋር ይቆዩ ሁሌም ያስፈልጉሻልና በሚል ጽሑፍ ተጠቅልሎ ታገኛለች። ወደ መኝታ ቤት ሄድና ዶኒዩሽ ሳርዳር ለዶኒዩሽ ሰጥቷት የነበረውን የአንገት ሀብል መልሰሻል አይደል ስትላት አዎ እናቴ መልሻለሁ፣ ምን ነው ምን ተፈጠረ ትላታለች። መልሳ እናቷም ዝም ስትላት አዎ አልኩሽ እኮ እናቴ እኔ እንዴት ዋሽሻለሁ ስትላት ካሁን እናትየው አውጥታ ይሄውልሽ መልሻለሁ ስትይ የዋሸሹ ብላ ኩምሽሽ ታድርጋታለን ብለን ስንጠብቅ ተመልሳ ትወጣለች። እነ ሩቻን ቤት ማታ አራት ተሰብስበው እየተመገቡ ወይዘሮ ነስሪን ደውላ በስልክ ለቱርካን ነገ ማታ አራት እነሱ ጋር እንዲመጡ እንድትነግራቸው ታሳስባታለች። ቤተሰቡም ይህን ሲሰማ ይስማማል። ማታ ወደ አልጋቸው የሄዱት ቱርካንና ሶመር ቅድም እሺ ያልኩሽ ለመሄድ ተስማምቻለሁ ያልኩት ከእናቴ ጋር ለመከራከር አቅም ስላልነበረኝ ነው ብሏት ቅስሟን ይሰብረዋል። አቶ ሳዳይክ ከዚህ ቀደም ይረዳው የነበረው መሱት ከሳዳይክ ቢሮ ዶክመንት ሰርቆ ሲከታተሉት ቆይተዋል። ታዲያ አንድ ጠዋት ሲከታተሉት ቆይተው ልክ ከቤቱ ሲወጣ አሯሩጠው ሲይዙት መሱት መሆኑን ሲያዩ በጣም ይረብሻሉ።
መስኪኑም አቶ ሳዳይክ ለምን እንደዛ እንዳደረገ ሲጠይቁት ወላጆቹን በደብዳቤ እንደሚያገኛቸው ተስፋ እንደሚያደርግ እያለቀሰ ይነግረዋል። ታዲያ ይህም ልጅ እየተንቀጠቀጠ ስለነበር ኮታቸውን አውጥተው ያለብሱታል። እናት ነስሪን ዋናው የትምህርት ቤት ኃላፊ ጋር ሄዳ በጣም በዶኒዩሽ ጉዳይ እንደጨነቃት ትነግራቸዋለች። በዚህም ከቀጠለች ዶኒዩሽ ወደ ዩኒቨርሲቲ መሄድ እንደማትችልም ታስረዳቸዋለች። መቲንም ስለ እሷ ምክትል ዳይሬክተርነት ሹመት ደስተኛ መሆናቸውን ገልጾላት፣ ነገር ግን አንድን ወጣት ከፍቅር መከልከል እንዴት ይቻላል ይሏታል። ወይዘሮ ነስሪንም እያለቀሰች እባክህ እርዳታን እሻለሁ፣ እህቷ ዶሪያን የጓደኞቿም ቀጣይ ዓመት ዩኒቨርሲቲ ገቢዎች ናቸው። እሷ ግን ከሰርዳር ጋር ያላት ግንኙነት ከመደበኛ ጓደኝነት እያለፈ እንደሆነ ለማስረጃነትም የሰጣትን የአንገት ሐብል ከኪሷስ ማግኘቷን ታሳያቸዋለች። ይህም አልበቃ ብሏት አንድ አስደንጋጭ አስገራሚ ነገር ነግራት ማጸናቸዋለች። አቶ ሚቴን እኔ በጣም ፈርቻለሁ፣ በጣም ተጨንቄያለሁ። ምናልባት በዚህ ሁኔታ ላይ ዶኒዩሽ የኔ ልጅ እንዳልሆነች ካወቀች መቀበል ያቅታታል። እባክህ ማስቸግርህ በዚህ ሁኔታ ነው እንድትለያያቸው ነው የምማጸን። ታዲያ ይህ ሁሉ ከሰርዳር ጋር ምን ያገናኘዋል ሲሏት ፋቲ ወደ አይቫሊክ ተመልሷል። ታዲያ ሁሉን በእኛ ዙሪያ እንዣብባል። እናም የትኛዋ የእሱ ልጅ እንደሆነች ለማወቅ ሁሌ እየሞከረ ነው። ደግሞ አንተም ይህንን ሰው ታውቀዋለህ። የተረጋጋ ሰው አይደለም። ሰርዳርም ዶኒዩሽም ቢሆኑ እሷ የኔ ልጅ እንዳልሆነች ማወቅ የለባቸውም። ይህንን ለዓመታት ደብቄ በጫንቄ ተሸክሜ ቆይሻለሁ፣ እባክህ እያለች ትማጸናቸዋለች። ግን አንተም ታውቃለህ፣ ይህ ነገር ከታወቀኛ ሁላችንም በዚህ ስቃይ ይደርስብናል። የነ ሶመር አዲስ ድርጅት ምርቃት እየተከናወነ ለብቻዋ ቆማ የነበረችው ቱርካን ድንገት ከታዳሚዎቹ አንድ ሰው ወደ እሷ ጠጋ ብሎ ስለ ውበቷ፣ ስለ ቁንጅናዋ እያደነቃት ሶመር ከርቀት ያይና ይመጣል። ከዛም ሰውየውን ይዞት ወደ ውጭ ይወጣና አንተ አንድ ያገባችን ሴት እንዴት ፍላጎት ታሳድርባታለህ ብሎ ሊደበድበው ሲል ቱርካን ድንገት ትመጣና እጁን ይዘው እባክህ ሶመር ተው እያለች ታገላግሏለች። እጅ ለእጅም ተያይዘው ተመልሰው ሲገቡ ሚኔ በቅናት ወታ ታያቸዋለች። እሱም ደንግጦ እጇን መልሶ ይለቃትና ለቱርካን ከእይታ አትራቂ፣ እናቴንም ለብቻዋ አትያት፣ ከሷ ጋር ሁኝ ይላታል። ታዲያ ድርጅቱ ምርቃት ወይም ቅምሻ አልቆ ውጪ ላይ የተሰነባበቱ እንዳለ ሚኔ አጠገባቸው ስትመጣ ሩቻን አውቃ ድምጿን ከፍ አድርጋ ሶመር አሁን ወደ ቤት ነዋ ከቱርካን ጋር የምትመጡት ትላቸዋለች። እሱም አይ ትንሽ ጉዳይ ስላለብኝ ይቆያለሁ ይላታል። ሩቻንም መልሳ አይ ልጄ የእነ ቱርካን ቤተሰብ አክብሮ ዛሬ ማታ ራት ጠርቶን የለም ትለዋለች። ሚኔም ፊቷ ብግን ሲል ይታያል። ወይዘሮ ነስሪን ለማታው ራት ፕሮግራም ሽርድ ጉድ እያለች በር ይንኳኳል። እሷም ማን ነው በጊዜ መጣው ብላ በሩን ስትከፍት አቶ ሳዳይክ የቀድሞውን ችግረኛ ልጅ ይዞት ይመጣል። ከዛም እዚህ እንዲቆይ ነው ሌላ መቼም መሄጃ የለውም ይላታል። ምን ከኛ ጋር እዚህ ቤት ውስጥ ብላ በመናደድ ትመልስላታለች ወይዘሮ ነስሪን። አዎ ቤታችን እኮ በቂ ነው፣ ለመስቱት የሚሆን ቦታም አናጣም ሲላት እንዴት ሊሆን ይችላል? እዚህ ቤት ውስጥ እኮ 2 ሴት ልጆች አሉን ትለዋለች። ጭቅጭቁንም እየሰማ የቆየው ልጅ እባክሽ አለቃን አትናደጂበት ይላታል በመፍራት። ሳዳይክም ጠጋ ብሎ እሱ እንዳይሰማ አድርጎ እንደው ሰውነቱ ነው እንጂ እኮ ገና አይምሮ ልጅ ነው፣ እባክሽ ተረጋጊ እያላት ወደ ልጁ መልሶ ሲዞር ልጁ የለም ሄዷል። ይሄው እያልኩሽ ልጁን አባረርሽው፣ ልጁ የለም ብሏት እየወረጠ ሊፈልገው ይሄዳል። አቶትም ሲመለስ አገኘው ትለዋለች። ሳዳይክም ባገኘውማ ይዤው መጣ ነበር። አሁን የሶመር ቤተሰቦች በሙሉ እቤት መጥተዋል። ምግቡንም እየተቋደሱ እናያለን። በዚህ ሁሉ አጋጣሚ የምትመገበውን የምታነሳ የምጥለውን ሁሉ ስታንቋሽሽ ወይዘሮ ሉቻን ባሏ ሳይቀር ሲታዘባትና ሲናደድባት ይታያል። ነገር ግን አቶ ኦዘር በመልካምነትና ደስ መሰኘቱን እየገለጸ አቶ ሳዳይክን ስጋ እየጠበሰ ሊያግዘው ተነስቶ ወደ ባርቢኪው ይሄዳል። ታዲያ ጥሩ የምግብና የግብዣ ቆይታ አድርገው ወደ ቤታቸው የነሶመር ቤተሰብ ይመለሳል። ከባለቤቷ ጋር ዕቃ እያጠበች ሳዳይክን አንድ ነገር ልጠይቅ ትለዋለች። ቅድም ኦዘር ስለ ሂክመት ሱቅ ሲያወራ ሰምቼዋለሁ፣ ለሂክመት ሲነግረው ሰምቻለሁ፣ እንዴት አወቀ ስትለው በቅርቡ ወደ ካፌ መጥቶ ነበር፣ እናም የሆነ ነገር ተናግሮ ነበር፣ እናም ፋቲን ሱቅ ውስጥ አይቶት ነበር፣ እናም በወሬያችን ውስጥ እኛም ሱቅ ሊከፍት እንደነበር ስናወራ ነበር።
እሷን በመጨነቅ ብቻ ፋቲህ የነውዘር ቤተሰቦችን አግኝቶ እንዳይናገራቸውና እንዳያወራቸው ነው የሰጋው ትለዋለች። የዛሬው ኤፒሶድ 23 እንዴት አገኛችሁት? በኤፒሶድ 24 እንገናኛለን። ሰብስክራይብ አድርጉ። መልካም ቆይታ።